ስለ መድኃኒታችን ስለ ኢየሱስ ክርስቶስ ምጽአት የሚነገርበት ምጽአቱ የሚታወስበት ዕለት ነው። ወንጌሉ ትርጉም የማያስፈልገው ወንጌል ነው። በእውነቱ የማቴዎስ ወንጌል ምዕራፍ 24ን ደግማችሁ ቤታችሁ ሄዳችሁ አንብቡት በደንብ አድርጋችሁ። ሰፊ ነው። ሁሉ ላይ እንደዚህ እያንዳንዱ በዝርዝር አይደለም፣ ግን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ምጽአት የተወሰኑ ነገሮችን እናነሳና ሰብስበን አድርገን እንመለከታለን። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በምድር ላይ ተመላልሶ የሰውን ሥጋ ለብሶ በምድር ላይ ተመላልሶ በመስቀል ላይ ተሰቅሎ ደሙን አፍሶ ሥጋውን ቆርሶ እኛን ከሞት ወደ ሕይወት ከጨለማ ወደ ብርሃን ከምድር ወደ ሰማይ በሕሊና ካነሳን በኋላ ወደ ሰማያት ከፍ ከፍ ብሎ ሲያርግ እኛም በዓይነ ሐዋርያት በዓይንተ ሐዋርያት በገሊላ ቆመን አቅንተን ተመልክተነው ነበረ። ሐዋርያት አምላካችን ትቷቸው ወደ ሰማይ ሲያርግ በጣም ተጨንቀው በነበሩበት ጊዜ፣ ባዘኑበት ጊዜ እናንተ የገሊላ ሰዎች ሆይ ለምን ትተክዛላችሁ? እንዲሁ ወደ ሰማይ ሲያርግ እንዳያችሁት ተመልሶ ይመጣል ብሎ መልአኩ መጽናኛ የሚሆን ቃልን ነግሯቸው ነበረ። ወደ ሰማይ ሲሄድ እንዳያችሁት እንደዚሁ ተመልሶ ይመጣል አላቸው። ስለዚህ በቤተ ክርስቲያናችን ውስጥ ከምናስባቸው ከምናምናቸው የመሰረተ ሃይማኖት ትምህርቶች ውስጥ አንዱ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም ምጽአቱ ነው። ነአምን ዕርገተከ ነአምን ትንሣኤከ ነአምን ዕርገተከ ወዳግም ምጽአተከ፣ መነሳትክን ማድረግክን እንደገና መምጣትክንም ምን እንላለን? እናምናለን ብለን በጸሎት ሃይማኖት ውስጥ ክርስቶስ ተመልሶ እንደሚመጣ ከመ ይኰንን ሙታነ ወሕያዋን ሕያዋንንና ሙታንን ለመኮነን በእነርሱ ላይ ለመፍረድ አምላካችን ይመጣል ብለን እናምናለን። ስለዚህ የአምላካችን መምጣት ደግሞ የሚሆነው እንደዚህ በፊቱ በስውር አይደለ፣ በምልአት በረቂቅነት ሳይሆን በግርማ መለኮት በክበበ ትስብእት ባይባለ መላእክት በሚያስፈራ ግርማ በሚያስደንቅ ውበት በሚያስደንቅ ዝማሬ ዓለም አንድ ጊዜ ከምስራቅ እስከ ምዕራብ እያየችው አምላካችን ይመጣል። አመጣጡ ለጻድቃንና በቤቱ ላሉ በቤቱ ለተገኙ ሐሴትን፣ ደስታን፣ ክብርን፣ ሰላምን ይሰጣል። በክርስቶስ ላላመኑ ለካዱት፣ ንስሐ ላልገቡ፣ እርቅን ሰላምን ላላደረጉ ደግሞ አመጣጡ ለመከራ ይሆንባቸዋል። የወጉት ሁሉ ያዩታል እንደተባለ እነርሱም ያዩታል፣ የማያምኑበትም ያላመኑበትም ያዩታል። እግዚአብሔር የለም የሚሉትም ሲመጣ ያዩታል። እግዚአብሔር የለም የሚሉት እግዚአብሔርን እንዳይኖር ማድረግ አይችሉም። ከራሳቸው ሌላ እግዚአብሔር እንደሌለ አድርገው ማሰብ ይችላሉ። እግዚአብሔርን ግን ሕያው አምላክ፣ ዘላለማዊ አምላክ፣ ነው አምላክ፣ ከዚህ እስከዚህ በማይባል ዘመን የሚኖር አምላክ ነውና ለዘላለም ስለሚኖር እሱን እንዳይኖር ወይም ማድረግ አይቻልም። ስለዚህ ዘሃሎ ወይህሉ ያለው የከበረው ደግሞም የሚኖረው አምላክ ይመጣል። የሚመጣው ዋጋችንን ሊሰጠን ሊከፍለን ነው። ዋጋችንን ሊሰጠን፣ መንግስቱን ሊያወርሰን፣ ጸጋውን ሊያለብሰን፣ ደስታና ሰላሙን ሊያጎናጽፈን እግዚአብሔር ይመጣል። ስለዚህ በእግዚአብሔር ለምናምን እሱን ተስፋ ለምናደርግ ምጽአቱ ምንድን ነው ማለት ነው? ተስፋ ነው። ተስፋ ነው። ነገር ግን እርሱ በሚመጣ ጊዜ ተዘጋጅተን ልንጠበቅ መቻል አለብን። ድሉዋኒክሙ ንበሩ ከሰጠን ትእዛዝ ውስጥ ተዘጋጅታችሁ ኑሩ፣ ድሉዋኒክሙ አሉ፣ ተዘጋጅታችሁ ቆዩ፣ ጠብቁ፣ ኑሩ ብሎ ነግሮናል። ስለዚህ በደብረ ዘይት በሚባለው ተራራ ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄንን ቤተ መቅደስ አፍርሱ እሰራዋለሁ እያለ ማለት የሚያስተምረው ስለ ምጽአቱ ዛሬ ሲነግራቸው
ጌታ ሆይ ተመልሰህ እንደምትመጣ ነገርከን፣ ነገር ግን መቼ እንደምትመጣ ንገረን አሉት። ያችን ቀን የሚያውቃት የለም፣ ግን ልመጣ ስል የሚሆኑትን ምልክቶች ልንገራችሁ አላቸው። ምኑን ልንገራችሁ? ምልክቶችን ልንገራችሁ። ምልክቶች ምኑን ይናገራሉ? መምጣቱን ይናገራሉ። ለምሳሌ ንጋቱ አጋምሶ ወይም ሌሊቱ አጋምሶ ወደ ንጋቱ ልንመጣ ስንል የምን ድምፅ እንሰማለን? የምን ድምፅ ትሰማላችሁ? ሊነጋ ሲል የምን ድምፅ አሰቡ? ምንድን? የወፍ ድምፅ። እሺ፣ ከወፍ ድምፅ በፊት ምን ትሰማላችሁ? እዚህ ሀገር ዶሮ የለም አይደል? ዶሮ የለም፣ እዚህ የሚጮህ ዶሮ የለም አይደል? በቃ አንዳንዱ አላርም አድርገን እንሰማዋለን ዶሮ እና ዶሮ ይጮሃል። እስመ ነቀወተ ዶሮ ይሰብክ ምጽአተ ብርሃን፣ የዶሮ መጮህ የብርሃንን መምጣት ይሰብካል አለ። የምን መጮህ? የዶሮ መጮህ ብርሃን ሊመጣ ነው ብሎ ይናገራል አለ። ተመልከቱ፣ ዶሮ ሲጮህ እየነጋ ነው እንላለን። በዚህ አምሳል ዘመኑ ምልክት የተሰጠው ዘመን ወይም ምልክቱ ሲፈጸምና ሲደርስ ክርስቶስ መምጫው ደርሷል እንላለን። ክርስቶስ መምጫው ደርሷል እንላለን። አሁን ግን ክርስቶስ ከመምጣቱ በፊት የሚፈጸሙ ድርጊቶች አሉ። ዛሬ በማቴዎስ ወንጌል ላይ ምዕራፍ 24 የተነበቡልን በሙሉ የሰው ልጅ ምን እንደሚሆን፣ ዓለም ምን እንደምትመስል፣ ዛሬ ያለው፣ ዛሬ የሚሆነው፣ ዛሬ የሚፈጸመው፣ ዕለት ዕለት የምናየው ድርጊት እየተፈጸመ እናገኘዋለን። አምላካችን እንዲህ አላቸው። እስኪ ስለ መጨረሻው ዘመን ንገረን፣ ምልክቱ ምንድን ነው ሲሉት እንዲህ አላቸው። ማንም እንዳያስታችሁ ምን በሉ? ተጠንቀቁ። እንቁ ተጠንቀቁ። ምን ይመጣል ማለት ነው? ሐሰተኛ ይመጣል፣ ሐሳዊ ይመጣል። እኔ ነቢይ ነኝ እያለ ይመጣል። እኔ አስተማሪ ነኝ እያለ ይመጣል። በእግዚአብሔር ስም በቅዱሳን ስም እያታለለ ይመጣል። እወቁባቸው፣ እንዳያታልሏችሁ። ስንቶቻችሁ አውቃችሁ? ብዙዎቻቸው ይህን ሳያውቁ ከቅድስት ኦርቶዶክሳዊት ቤተክርስቲያን ከቅድስት ማኅበራችን ወጥተው ወደ መናፍቃን አዳራሽ ወደ ዓለማዊነት ሂደዋል። መናፍቃን ብቻ አይደሉም፣ ዓለም የወሰደቻቸው፣ ዓለም የበላቻቸው። ትናንት ዘማሪ የነበሩ ዛሬ በቤተ መቅደስ የሌሉ፣ ትናንትና ቆራቢ የነበሩ ዛሬ በቤት የሌሉ፣ ዓለም ያሳደቻቸው፣ ዘመኑ የበላቸው፣ ዘመኑን ያልዋጁ፣ ክርስቶስ በራቸው ላይ እንደቆመ እንደደረሰ የረሱ ብዙዎች አሉ። አላስተዋሉም። ጌታ ግን ቀርቧል፣ ደርሷል። ስለዚህ እንዳያስቷችሁ ምን ማለት ተጠንቀቁ። መጀመሪያ መጠንቀቅ ያስፈልጋል። ከዛ ቀጠለና ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ ይላል። ከዛ ቀጥሎ ልብ በሉ ይልና ጦርንና የጦርንም ወሬ ትሰሙ ዘንድ አላችሁ የሚሆን ግድ ነው ይላል። ጦርነት በየቦታው ይደረጋል። ክርስቶስ መምጫው ሲደርስ በሁሉ ቦታ ጦርነት ይደረጋል። ዛሬ ጦርነት የማይደረግበት ዓለም አለ እንዴ? ጦርነት የሌለበት ዓለም አለ እንዴ? ዓለም በጦርነት ማዕበል ውስጥ ነው እየታመሰች ያለችው። እኛ በጦርነት ማዕበል ውስጥ ነው እየነደድን ያለ ነው። በሞት ውስጥ ነው እያለፍን ያለ ነው። በእሳት ውስጥ ነው እየተቃጠልን ያለ ነው። በዓለም ላይ በአሁኑ ሰዓት እንደምታውቁት በዚህ እንኳ በምዕራቡ ዓለም መላው ምዕራቡ ዓለም ዩክሬንን ማዕከል አድርጎ ከራሽያ ጋር፣ አሁን ሰሞኑን የምናየው አሜሪካና እስራኤል ከኢራን ጋር፣ ፓኪስታንና አፍጋኒስታን፣ ሱዳን ላይ፣ ኢትዮጵያ ውስጥ ታላላቅ ጦርነቶች በአሁኑ ሰዓት ይደረጋሉ። ይሄ ምንድን ነው? ድርጊቱ በእኛ ኃጢአት፣ በእኛ ስግብግብነት፣ በእኛ እኩይ የሆነ ስራ ውስጥ እንሰራዋለን። ምልክቱ ግን የእግዚአብሔር የመምጣቱ ምልክት ነው። መዘጋጀት የሚገባው አንድ ሰው መጠቀቅ የሚገባው ለዛ ነው። ይቀጥላል። በጣም ብዙ ነገሮች አትደንግጡ፣ ዳሩ ግን መጨረሻው ገና ነው ይላል። ገና ነው። አሕዛብ ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል።
እነዚህ ሁሉ የምጥ መጀመሪያዎች ናቸው ይላል። አሁን ከዚህ ውስጥ ያልተደረጋለ አሁን ትበሉ ጦርነት በየቦታው አላልኳቸው። አሁን ትልልቅ ነገር የሚባሉ ጦርነቶችን ነገሯቸው። በአሁኑ ሰዓት የሚደረጉ ረሃብ በየቦታው በሚሊዮን ቤት ሆኖ የሚራብ ብቻ ሳይሆን በካምፕ ውስጥ ተጠልሎ የሚራብ በጣም ብዙ ህዝብ አለ። በኢትዮጵያ፣ በጋዛ፣ በተለያዩ በሱዳን፣ በተለያዩ የሩቅ ምስራቅ ሀገሮች ረሃብ አለ። ታላቅ ህዝብ ረሃብ አለ። የምድር መናወጾች አሉ። በተለይ በዚህ ዓመትና ባለፈው ዓመት በእኛ ሀገር እንኳን በጣም ተደጋጋሚ የምድር መናወጽ ነበረ። ፍንዳታዎች፣ የምድር መንቀጥቀጦች ነበሩ። ሰሞኑንም ነበር። ያልተደረገ ነገር የለም። በሙሉ የምታዩት ዓለም ጫፍ ላይ እንዳለች ወደ መጥፋቷ እንደቀረበች ክርስቶስ የመምጣቱ ዘመን እንደቀረበ ይናገራል። በዚያ ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜ ብዙዎች ይሰነካከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ። ብዙዎች ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፃ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። ምን ትቀዘቅዛለች? ፍቅር ይጠፋል። ፍቅር ይህን ዓለም የሚያጣፍጥ ሕይወትን የሚያሳምር ማህበራዊ ሕይወትን የሚያጸና ቤተሰብን የሚያደረጅ ትልቅ ጸጋ ነው። የሰው ልጅ ከዚህ ጸጋ ይራቆታል። ፍቅር ትቀዘቅዛለች። ከምን የተነሳ? ከአመፃ የተነሳ። አመፃ ሲበዛ ፍቅር ይጠፋል። ፍቅር የት ይጠፋል? በባልና በሚስት መካከል ፍቅር ይጠፋል። በአገልጋዩና በተገልጋዩ መካከል ፍቅር የለም። ዛሬ በልጅና በአባት መካከል ፍቅር የለም። በመሪውና በተመሪው መካከል ፍቅር የለም። የት ላይ ነው ፍቅር ያለ? እግዚአብሔር ያደላቸው፣ እግዚአብሔር የወደዳቸው፣ እግዚአብሔርን የተከተሉ ቅዱሳንን የመሰሉ በእግዚአብሔር ቤት የሚውሉ እነርሱ ካልሆኑ፣ ከጸጋ መንፈስ ቅዱስ የለበሱ እነሱ ካልሆኑ ፍቅር በዓለም ላይ የለም። ዓለም ከፍቅር ተራቅቷል። ዓለም ከእምነት ተለይቷል። የሚኖረው እርሱ የሰራው ዓለማዊ ሕግ ነው። ያ ሕግ ደግሞ ለጊዜው ሊጠብቅ ይችላል፣ በኋላ ግን ያበላላል። ዓለም እየተበላላ ያለው ለዚህ ነው። የእግዚአብሔር ሰዎች አሁን እኛ ይህን መልእክት እግዚአብሔር አምላክ ሲነግረን እናንተ ይሄ ሁሉ ጽፈት ምልክቱ ነው ካለ በኋላ ስለ እውነት ነገር ነው። ፍቅር ይቀዘቅዛል ያለ ምን ለማለት ነው? ለእኛ ምንድን ነው ምልክቱ? ፍቅር እንዳይቀዘቅዝ፣ ፍቅራችሁ እንዳይጠፋ ሰውን ውደዱ፣ ሰውን አክብሩ፣ የትንቢት መፈጸሚያዎች እንዳትሆኑ ራሳችሁን ጠብቃችሁ ሰውን ውደዱ። ጦርነት ይሆናል፣ ጦርነትን አታንሱ፣ የጦርነት ምክንያት አትሁኑ። በፍቅርም ኑሩ። ይሄ ነው ለእኛ የሚነገረን ምስጢር የሚነገረን በዚህ ውስጥ ትምህርት ምንድን ነው? እኛስ ምን እናድርግ? እሺ ጦርነት ሲነሳ ምን እናድርግ? ቢያንስ ጦረኞች እንዳሉ ፍቅርስ በተለይ ሰውን መውደድን፣ የሰው ልጅ ማክበርን። ሰውን መውደድ ማለት ስለ ሰው ልጅ እግዚአብሔር ሞቶ ወይም ለሰው ልጅ ብሎ የሞተለትን ፍጡር ማክበር ማለት ነው። ለዛ ሰው መስዋዕት መሆን ማለት ነው። ስለዛ ሰው እውነትን መናገር ማለት ነው። ፍቅር ማለት እውነትን የሚያናግር፣ እውነትን የሚያከብር፣ እውነትን እንድንከተል የሚያደርግ ጸጋ ነው። ፍቅር ስለ ብዙዎች ራስን አሳልፎ መስጠት ነው። ፍቅር ሞት ድረስ መታመን ነው። ስለዚህ እግዚአብሔር ፍቅር ይለዋል ሲል እናንተ ፍቅርን አታጥፋሉ፣ ፍቅርን ያዝባት። ባሎቻችሁን ውደዱ፣ ሚስቶቻችሁን ውደዱ፣ ልጆቻችሁን ውደዱ፣ ካህናቱን ውደዱ፣ ካህናቱ ምዕመናኑን ውደዷቸው፣ አስቡላቸው፣ አክብሯቸው፣ ጠብቋቸው። በእንደዚህ ባለ ዘመነ አጸባ በመከራ ዘመን መተሳሰብ፣ መዋደድ፣ መፋቀር፣ መያያዝ፣ መቻቻል፣ መተሳሰብ ያስፈልጋል። ይህ ካልሆነ ልንሻገር አንችልም። ይህ ካልሆነ ልንድን አንችልም። በቤቱ ተገኝተን በካህናት አማካኝነት ንስሐ ገብተን ኃጢአትን ትተን ከኃጢአት ካለም ተለይተን ካለን እኛም በዓለም ባህር ውስጥ እንሰምጣለን። ማዕድማ ለፍርሃት ለመርህም ወደ ሐመረ ንስሐ ዘበንቲአሃ ናዱ ባሕረ ዝንቱ ዓለም ንሰጥም እንከ ውስተ ባሕር ጽዩ። እነዚህ ወንጌልን የሚያስተምሩ፣ ወንጌልን የሚነግሩ፣ ወንጌልን የሚሰብኩ አባቶቻችን ሊቃውንቱ ወንጌልን ካልሰበኩ፣ የንስሐን ሐመር መርከብ ካልቀዘፉ፣ ምዕመናኑ ከካህናት እግር ስር ቁጭ ብለው ካልተማሩ፣ ከዓለም ወደ ቤቱ ካልተመለሱ
አዎ ንሰጥም እንከ ውስተ ባህር ጽዩ ሊያዩት በሚገባ ሽታው በሚገረፋ የዘላለም የእሳት ባህር ውስጥ እንገባለን። እግዚአብሔር አምላክ ከዚህ ይሰውራል። የት ናችሁ እግዚአብሔር ሰዎች? የት ናችሁ? አላችሁ? በእግዚአብሔር ቤት ውስጥ አላችሁ? አሁን አይደለም ብላችሁ ሁልጊዜ በእግዚአብሔር ቤት ውስጥ አላችሁ? በሥጋው ደም ውስጥ አላችሁ? ንስሐ ገብታችኋል? ራሳችሁን አስመርምራችኋል? ክርስቶስ ዛሬ ሊመጣ ቤታችሁ ተጠርጓል? መግቢያው ነው በራው ነው ወይስ ዝም ብላችሁ ነው? ክርስቶስ ሲመጣ ማደሪያ ይፈልጋል፣ ቤት ይፈልጋል። ለዛ መዘጋጀት ያስፈልጋል። እግዚአብሔር ሰዎች እኛ አንዳንድ ጊዜ እናዝናለን፣ አገልጋዮች እንጨነቃለን፣ እንወዳቸዋለን፣ እናከብራቸዋለን፣ እናስባቸዋለን፣ እንድትሰሙንም እንፈልጋለን። ባለቀ ዘመን በዓለም እንዳትኖሩብን እንፈልጋለን። እንዳትባዙ እንዳትባዝኑብን እንፈልጋለን። በቤቱ እንድትኖሩልን እንፈልጋለን። ንስሐ ገብታችሁ ክርስቶስ ሲመጣ እጃቸውን ዘርግተው ከሚቀበሉት አሁን ክርስቶስ ወይ ፈጥነና ከሚሉት ወገን እንድትሆኑ እንፈልጋለን። ባካችሁ የቤተ ክርስቲያንን ድምፅ ስሟት። ባለፈ ዓለም ከውጭ ናችሁ ደስታና የሕይወትን ትርጉም እናገኛለን አይምሰላችሁ። ዓለም የፈቀደውን ነገር ብትሰጣችሁ መልሳ ትከሳችኋለች። ዓለም ዘማዊት ዘወትር ዓለም ለዘወትር ለዘላለም ዘማነች። ፊቷን አሳምራ ፊቷን አሱማ ተቀብላችሁ በኋላ ግን በጦርነት ማዕበል ውስጥ ትሰቅለናለች። በኋላ ግን በፍቅር ማጣት ማዕበል ውስጥ ትነግረናለች። በኋላ ግን በሞት ባህር ውስጥ ትጥለናለች። እግዚአብሔር ጋር ከሆንን ግን እግዚአብሔር ይሬኒ ዋኖዘ ያጣኒ ውስብየር ዙርን አድበኒ ወሃበ ማይረፍት ሐጸነኒ ሜዳ ለነፍሴ ፍኖተ ጽድቅ ወበረሃኒ በጽድቅ መንገድ መራኝ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመው መስክ ምን ይለኛል? ያሰማራኛል። አሁን እናንተ እረኛችሁ እግዚአብሔር ነው? ይህ ነው ጥያቄው። እግዚአብሔር እረኛችሁ ይሁንላችሁ። እግዚአብሔር እረኛችሁ ይሁንላችሁ። ሌላ እረኛ አይግዛችሁ፣ ሌላ ኃይል አያዝዝባችሁ። ህሊናችሁን እግዚአብሔር ይግዛው። በእውነት ይሄ ነው የሚያስፈልገው። ይሄ ኮነስ እመኒ ወርቁ ማይኮነ ጽላሞት ሞት ቅር ሆነኩኝ እስናንተ ምስሌ በትርከ ወቀሳሙተ እማንቱ ይብርሃኒ ወይሰዳኒ ገብረ መቅደስከ በሞት ጥላ ስር ብሆን ክርስቶስ ዛሬ ቢመጣ እሰይ ከመጣ ሞት ዛሬ ቢመጣ እሰይ ከመጣ ለምን በሞት ጥላ ስር እንኳ ቤት አልመራም። እስናንተ ምስሌ አንተ ከእኔ ጋር ነህና ሳንዘጋጅ ሞት እንዳይመጣ አሁን ክርስቶስ ይመጣል እንላለን አይደል? ክርስቶስ ይመጣል ዛሬ እናስበዋለን። ነገር ግን ክርስቶስ ቅድም ባለው ዛሬ በደብረ ዘይቱ አምሳል ባይሆን ሌላ የሚመጣበት አመጣጥ ደግሞ አለው። ክርስቶስ ወደኛ በምን ይመጣል? በሞት ይመጣል። ነፍሳችን የምትወሰድበት ጊዜ ይመጣል። ዓለም ከማለፏ በፊት እኛ ልናልፍ እንችላለን። ክርስቶስ በሚመጣበት ቀን ላንደርስ እንችላለን። ቅዱስ ዮሐንስ አፈወርቅ ምን ይላል? አልቦ ዘይተክል ለሐኒፀ ህንፃ ሀገር አንድ ሰው ልትመዝ ልትመዘበር ባላት ሀገር ላይ ይላል ህንፃ ለመስራት የሚደክም ሞኝ የለም አለ። ዓለም ያልፋል። ዓለም ምን ኃላፊ ንብረቱን ኃላፊ ነው። ዓለሙ ኃላፊ ነው፣ ንብረቱ ኃላፊ ነው። እሷ ሁሉ ኃላፊ ነው። ሁሉም ኃላፊ ነው። ዝናው ኃላፊ ነው። ውበቱም ኃላፊ ነው። ትምህርቱም ኃላፊ ነው። ሁሉ ኃላፊ ነው። የማያልፍ ማን ነው? እግዚአብሔር ነው። የማያልፍ ማን ነው? ጽድቅ ነው። የማያልፍ ማን ነው? ሰማያዊ ሕይወት ነው። እሱን ሽሩ፣ እሱን ፈልጉን የተባለ ተመልከቱ። እና ደግሞ ሲናገር እንዲህ አይነት ሰማያዊ ሀገር፣ ሰማያዊ ሕይወት፣ ሰማያዊ ቤት፣ ሰማያዊ ርስት፣ ሰማያዊ አባት፣ ሰማያዊት እናት መንግሥተ ሰማያት እመቤታችን እያለው በምድር ሊደሰት በምድር ቤት ሊሰራ በምድር ሊከብር የሚሻ ሞኝ ይለዋል። ሞኝ አንተ ሞኝንና አንተ ዓለም ታልፋለች በምታልፍ ዓለም ለምን ትደክማለህ? ይልና እንዲያውም አንድ ነገር ልንገር ይላል። አንተ ታልፍ እንግዲህ ለምንፈታ እሷ ከማለፏ በፊት አንተ ምን ትላለህ? ቀድማ ታልፋለህ። ብዙ ሰዎች ቀድማቸው ካለም ቀድሞ አልፈዋል። በዓለም ሊኖሩ በህንፃ ላይ
ጨለማ ሲመጣ እረኛ በጎቹን ነድቶ ወደ ቤት ያስገባል አይደለ? አንዳንድ እረኛ የሌላቸው በጎችን ጨለማ ሲመጣ ራሳቸው ወደ ቤታቸው ይሄዳሉ። ማታ ሲሆን ይሄዳሉ። እኔም እረኛ ነበሩ፣ ከእረኞች አንዱ ማለት ነው። በግ እየጠበኩኝ ያለኩ እና እናውቀዋለን። ምናልባት አንድ በግ ተለይታ ከቀረች ውጭ ላይ ካየናት እኛ ዘናት እንሄዳለን። ብዙ ጊዜ የሌላ ምትሆን እናሳድራታለን። ግን ለምንድን ነው ዘናት የምንሄድ? በውጭ ከቀረች ጅብ ስለሚበላት ነው አይደለም? በግ ዘይተሉ ዘይተሉ ኖላዊ ይቀውል ለዝህብ ይላል መጽሐፍ። እረኛውን የማይከተል በግ ለምን ይሆናል? ለጅብ ይሆናል። እረኛውን የማይከተል በግ ለምን ይሆናል? ለጅብ። ካህናትን የማይከተል ቤተክርስቲያንን የማይከተል ቤተክርስቲያን ውስጥ ባይሆን ለጅብ መናፍቅ፣ ለጅብ ዓለማዊነት፣ ለጅብ ሴኩላሪዝም ይሆናል። ተመልከቱ ከዚህ ሰው ነው። ስለዚህ በቤቱ ንገር፣ በቤቱ ንምጣ። በጣም ብዙ ነው እዛ ውስጥ ያለው በወንጌሉ ላይ የተጻፈው በጣም ብዙ ነው። ግን እንደው ሳይሆን ለማሳጠር እስቲ ደግሞ የኛን ባህል ነው። በመጨረሻ ዘመን ላይ ይሄ ያለው ነው። ብዙ ወደታች ብዙ ነው ያለው። ቤታቸው አሉ አጠር ላድርግና እስቲ የኛ ደግሞ ህይወት ምን ይመስላል? ራሳቸው ተመልከቱ። በመጨረሻ ትውልዱ ምን ይመስላል? አሁን እያንዳንዳቸው እኔ እንደኔ ቆይ በሉ እሺ ናችሁ አለ እጠይቃችኋለሁ። እዚህ ውስጥ አሁን ቅዱስ ጳውሎስ ደግሞ ለደቀ መዝሙሩ ለጢሞቴዎስ ስለ መጨረሻው ዘመን ትውልድ እነዚህ ቅድም ያየናቸው ትልልቅ ኢቨንቶች ናቸው። ስለ ዓለም፣ ስለ መንግስታት፣ ስለ ህዝብ ነው። በግለሰብ ደረጃስ እኛ ምን እንሆናለን ይናገራል። ምዕራፍ 3 ላይ እንዲህ ይላል። ልጄ ጢሞቴዎስ ሆይ ይለውና በመጨረሻ ግን የሚያስጨንቅ ዘመን እንዲሆን ይሄድ ነው ይላል። ምን ዘመን ይሆናል አለ? ምን ዘመን ይሆናል? እግዚአብሔር ሰው የሚያስጨንቅ እስቲ የሚያስጨንቅ ነው የሚያስጨንቅ እግዚአብሔር ጭንቀታችሁን ያስወግድላችሁ። አሁን ስንቱ ነው ቤት ውስጥ ዲፕረስድ ነው የሚለው? ስንቱ ነው ደረቱ ላይ ጭንቀት ብሎ ድንጋይ የተጫነበት እየመሰለው ሲጨነቅ የሚውለው ቤት ዘግቶ ውሎ የሚያድረው? ዘመኑ የሚያስጨንቅ ዘመን ማለት ይሄ ነው። የሚያስጨንቅ ማለት ረሃቡና ጥሙ ብቻ አይደለም። እያላችሁ የምትራቡበት ሰው አብሮ እያለ ብቸኝነት ይሰማችኋል። ተነጋግሮ መግባባት፣ ሰርቶ መደሰት፣ አግብቶ በትዳር መርካት ይጠፋል። ዘመኑ ክፉ ነው። ይሄን የሚያክምላችሁ እግዚአብሔርና ቤቱ ነውና ዘመኑ ክፉ እንዲሆን ወርቅ ነውና እንዲህ ይላል። ሰዎች ራሳቸውን የሚወዱ ይሆናሉ። ምን ይሆናሉ? ምን ይሆናሉ? ልቦናቸው ያዳምጡ። ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ይሆናሉ። መጽሐፍ ቅዱስ ነው የሚላቸው። የዛሬ 2000 ዓመት የተጻፈ መጽሐፍ ቅዱስ ነው ማለት ነው። ምናቸውን የሚወዱ ይሆናሉ? ገንዘብን የሚወዱ ይሆናሉ፣ ራሳቸውን የሚወዱ ይሆናሉ። አሁን ይሄን ዓለም እየበጠበጠው ያለው ይሄ ነው። ይሄ እያንዳንዳችንን አሁን እዚህ ውስጥ ያለ በተለያየ መልኩ ሊለያይ ይችላል። ሌሎች እንጂ የራስ መውደዳችን መጠኑ ሊለያይ ይችላል እንጂ ከአባቶቻችን የተለየኛ ክፉ ራስ ወዳዶች ሆነናል። ገንዘብ ወዳዶች ሆነናል። ያለ ገንዘብ ዝምድና የማይገዛል፣ ያለ ገንዘብ ምንም ነገር የማያዛምደን ሆነናል። ጥቅመኞች ማለት ነው። ጥቅመኞች ሆነናል። ይሄ የ2000 ዓመት በፊት ነው። እንዲህ ይሆናሉ ተባለ። ምን ይሆናሉ? ራሳቸውን የሚወዱ ገንዘብን የሚወዱ ትምክህተኞች ሆናሉ። ትምክህተኞች ሆናሉ። ትዕቢተኞች ሆናሉ። አሁን እኮ ብጥብጥ ያደረገ እኔ ብቻ፣ እኔ አውቃለሁ፣ እኔ እችላለሁ፣ እኔ ካላሉ፣ እኔ ካልፈረም ትዳሩ የሚበጠበጠው ለምንድን ነው? ትምክህትና ትዕቢት ቤት ውስጥ ገባ። ተባብረ መኖር ከየት ይምጣ? ተዛዝኖ መኖር ከየት ይምጣ? ሁሉ ራስ ወዳድ ማነው ሳይድን ለመክፈል ይዘጋል። ባልም ራሱ ሚስትም ራሷ ስትል ልጆችም ራሳቸውን የሚያዩ በተለይ የሚወለዱት እግዚአብሔር ይጠብቅልንና ለምን የነሱ አይደለም ከውጭ እየተባሉት እየመጣ ማለት ነው። ፓፓ እህል ማይነር ላስሚን ነው ቤታቸውን ዝግት አይደለም እንዴ? ማማ እህል ማይነር አስፋይን ሻይን ትባላላችሁ አይደል? የኔ ምክር ነው። ምን አገባችሁ እናንተ ትባላላችሁ። ይሄ ክፉ ዘመን ነው። እግዚአብሔር አምላክ ከዚህ ሰው ነው። ስለዚህ ትውልዱ ራስ ወዳድ፣ ገንዘብ ወዳድ፣ ትምክህተኛ፣ ትዕቢተኛ ይሆናል ይላል። ተሳዳቢዎች ይሆናሉ ይላል። ተሳዳቢዎች ይሆናሉ። ይኸውላችሁ ያለላችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ነው። እሺ እኔ ከቤት ጽፍ ይዞ የመጣው እንዳይመስላችሁ የመጽሐፍ ቅዱስ ላይ ነው ማለት ነው። ተሳዳቢዎች ይሆናሉ። አሁን ማይሰል በተለይ ሶሻል ሚዲያው እድል ሰጥቶት የሚከፍትና ዝም ብሎ ትልቁ
በእግዚአብሔር ስም እናንተ እንዳትሳደቡ እሺ። በቃ ክፉ ነገር ከእናንተ አይውጣ። ይሄ የመጨረሻው ትውልድ እሉት ግፍት የምትባል ይችላል ክፉ ትውልድ የሚባል እኛ ግን እንባልን የጻድቃን ልጆች ነን አይደል? ትውልድ የጻድቃን ይባረክ ይተባል የጻድቃን ልጆች ነን። እመቤታችን ትውልድ ሁሉ ከዛሬ ጀምሮ ያመሰግኑኛል ሚዜሳ ያሰበሰውን ሁሉ ትውልድ ብላ የተናገረችልን ሳይለን እንድስምልን እኛ የእመቤታችን ልጆች ነን። እሉት ወይም ደግሞ ትምክህተኛ ትውልድ አይደለም። አያችሁ ግን በዛ ዘመን ይሄ ይሆናል ይላል። ተሳዳቢዎች ይሆናሉ፣ ለወላጆቻቸው የማይታዘዙ ለወላጆቻቸው ምንም አይሉ የማይታዘዙ ይሆናሉ። ተመልከቱ፣ የማያመሰግኑ ትውልድ እለ አርሞ ማቦት ትክክላቸው የምታደርጉላቸው የማይረኩ ነገር ቤት ቃዛችሁ ሄዳችሁ ታውቃላችኋል። እዛቸው ስትሄዱ ቃሶች ተሰጡ ያምራል አያምር ነው እንጂ እናመሰግናለን አይላችሁ። የሚያመሰግን ሰው የለም። እዚህም አሁን በጣም ከባድ ነው። የሆነ ነገር ዝም ብሎ መመሰጋገን አይናፍቃችሁም? በትንሽ ነገር መርካት፣ ሰውን በማየት መደሰት። ዛሬ አሁን ቀሲስ በጠዋት ስመጣ ሲያዩ ዝም ብሎ ምንም የሌላቸው እኮ ነበር። እኔ መጣሁ ዝም ብሎ ደንግጠው ስንት ጊዜ እንዳማተው በስመ አብ ወወልድ በስመ አብ በስመ አብ ይላሉ። ይህን ጸጋ እግዚአብሔር አምላክ ያኖረልን በእውነቱ። አያችሁ ምስጋና ትውልድ ጤናማ ትውልድ አመስጋኝ ነው። እግዚአብሔርን ያመሰግናል፣ ሰውን ያመሰግናል፣ ትውልድን ያመሰግናል። እናንተስ እኛስ አንመሰጋገንም። መዘምራኑ እዚህ መጥተው ስለዘመሩ ምስጋና ያስፈልጋቸዋል። ተገቢ ምስጋና ነው። ዝም ብሎ ከንቱ ውዳሴ አለ። እውነት ነው። ቃልን አሰሙን፣ ቃልን ታሰማለን። አባቶች ምስጋና ያስፈልጋቸዋል። ለመታጀር አይደለም፣ ምስጋና ደሞዛቸው ሆኖ አይደለም። እናንተ ግን የአመስጋኝነት መንፈስ በውስጣችሁ ነው። የክስ መንፈስ አይደለም፣ የጥላቻ መንፈስ አይደለም፣ የማዋረድ መንፈስ አይደለም። ይሄ ገሌ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው በቃ ብዙ ነገር ክፉ ነገር ነው የሚታየን አይደለም። መቶ ነገር ቢኖር በጎ ወይ 90% በጎ ቢሆን 10% ጎደሎ 90% ያፋብንና ወደ ምን እንሻገራለን? ወደ ስድብ አላመስጋኝ ትውልድ እለ አልቦ መአኮቴት ምስጋና የሌለው ትውልድ እግዚአብሔርን አባቶችን ቤተክርስቲያንን ከማመስገን ይልቅ የሚሳደብ የሚረግም ትውልድ ይመጣል ይላል። ከዛስ ፍቅር የሌላቸው እርቅን የማይሰሙ ይሆናሉ። ቅድስና የሌላቸው ሐሜተኞች፣ ራሳቸውን የማይገዙ ሰልፍ ኮንትሮል የሌላቸው ስሜታቸው እንደመጣላቸው የሚናገሩ ስሜታቸው እንዳዘዛቸው የሚተገብሩ የሞራል አጥር የመንፈሳዊነት አጥር የሌላቸው ራሳቸውን የማይገዙ ይሆናሉ። ይሄ ነው የእኛ ትውልድ። ጨካኞች ይሆናሉ። መልካም የሆነውን የማይወዱ ይሆናሉ። ከዳተኞች ይሆናሉ። እግዚአብሔርን ይክዳሉ፣ ቤተክርስቲያን ይክዳሉ፣ ራሳቸውን ይክዳሉ፣ ተስፋቸውን ይክዳሉ፣ ወደ ጨለማ ይሄዳሉ። ከዳተኞች ይሆናሉ። ችኩሎች፣ ትዕግስት የሌላቸው፣ ቆሞ ማስቀደስ ጾሞ መጨረስ የማይችሉ፣ አግብቶ ትዳራቸውን መጨረስ የማይችሉ፣ ሁሉ ነገር ዛሬ ካልሆነ የሚሉ ዛዝነ በትዕግስቶ ውእቱ ይድን፣ ትዕግስትን ያበዛ እሱ ይድናል የተባለው። አሁን ግን የጎደለን ትልቁ ነገር ምንድን ነው? ትዕግስት ነው። አሁን ካህናቱ ጠዋት 5 ሰዓት ጀምረው ቤተክርስቲያን እዚህ መጥተው መጀመሪያ ተፈሲ ማርያም የስብሐተ ነግህ ያነሳሉ፣ ከዛ ኪዳን ያነሳሉ፣ ከዛ ቅዳሴ ይቀድሳሉ፣ ከዛ ያስተምራሉ። ይሄን ሁሉ ያደርጋሉ። እናንተስ 8 ሰዓት 9 ሰዓት ትመጡና ወገባችሁ ቅምድምድምድ እግራችሁ ስብርብርብር ትታችኋቸው ቅርት። ዛሬ መታችሁ ነገ የላችሁ። ቤተ መቅደሱ ባዶ ይሆናል። አባቶች ተስፋ ምን ላድርግ እስከሚሉ ድረስ የት ነው የምትቆሙት? የዚህ ትውልድ አካል እንዳትሆኑ እግዚአብሔር ሰዎች ከዚህ ቤት አትውጡ፣ ከዚህ ቤት አትለዩ። ከአባቶቻችሁ እግር ስር የትም አትሂዱ። ልጆቻችሁን አምጡ፣ በቤቱ ኑሩ። ባለቀ ዓለም ላትከብሩ በውጭ አትንከራተቱ። አያችሁ፣ ይሄ ትውልድ ነው ውጭ ላይ የምታገኙት። እዚህ መጽሐፍ ላይ የማነብላችሁ ትውልድ ከአጥሩ በውጭ እኛንም እግዚአብሔር ይሰውረን። እዚህም ውስጥ ገብቷል፣ እኛም ልቦና ውስጥ አለ። እናስወጣው። ፍጹም የሆነውን እግዚአብሔር እንከተል። ወደ ፍጽምና ምንምጣ መጨረሻውና ወደ መጨረሻው ልጅ ችኩሎች፣ ትዕቢተኞች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን
የሚወዱ ይሆናሉ። ከእግዚአብሔር ይልቅ ማንን ይወዳሉ? ምንን ይወዳሉ? ከእግዚአብሔር ይልቅ እናስቀድስ ከምትሏቸው ልተኛ ማለት ይመርጣሉ። እና ሄድስቲ ነው እግዚአብሔር ወደሱ አለ አስቀድሰ ጸበሉን ጠጥተ በመስቀሉ ተዳብሰና ዛሬ ልተኛ ከሰዎች ጋር ሰርቻለሁ። ይችን የዛሬ ቀን ጓስቲ ለረብባት አትሉም? ወንድሞች አባቶች፣ በተለይ እናንተ አትሉም አላችሁ? ዛሬ ደብረ ዘይት ክርስቶስ ይመጣል ስለተባላችሁ ክርስቶስ ቤታችሁ ድረስ ይመጣል። ክርስቶስ ሁልጊዜም ቤት ይመጣል። ክርስቶስ ይመጣል ማለት ሳትዘጋጁ እንዳይመጣባችሁ ነው። ክርስቶስ መምጣቱን በሌላችሁ ጽፋችሁ ኑሩ። ያ ማለት ምንድን ነው? ሌላ ህይወት አለ፣ ፍርድ አለ ነው። ክርስቶስ ይመጣል ሲባል ፍርዱ ነው የሚነገረው። ስለዚህ ተድላን እንወዳለን። ተድላን የሚወድ ሰው ለስጋው ቅንጦት ብቻ እየበላ ይኖራል። ጾም ሲባል ጨጓራ ይላል፣ ሰው ሲባል ሳምባ ይላል፣ ራሴ ይላል፣ ግፊቴ ይላል። የማያመካኘው ነገር የለም። ብትጾም እኮ ጤናማ ትሆን ነበር። ብትጾም እኮ ጤናማ ትሆን ነበር። ሰውን እኮ እያመነ ነው እየመከረ ያለው ምንድን ነው? መብላት ነው መጾም? መብላት ነው ሰውን እየገደለ ያለው ወይስ መጾም? የምር ነገር ነው። ስለዚህ መብላት ነው። መብላት ከሆነ አለመብላት ነው። አለመብላት የምር ጤናማ መሆን ከፈለግ አለመብላት አለመብላት ማለት ነው። ፍጹም ደግሞ ያለ ምግብ ትኖራላችሁ ማለት አለ። ጾሞ መብላት እስኪ ቢያንስ ጾሞ ትንሽ ቆይቶ መብላት። አንዳንድ ጊዜ እኮ እግዚአብሔር ይመስገን እንዲሁ ጅል መሆናችን እኛም ካው አይነግራችሁ ራሳችን ራሱ አይነት ተመራችን እኮ ይነግረናል አይደል? አሁን ስንጾም እንደው ዝም ብለን ጠዋት ተነስተን ብልት ስናረግ ሰውነታችን ጭምር ነው የሚጨነቀው አይደለም እንዴ? ይጨነቃል ሰውነታችን። ለምን? ሸክም ምግብ ራሱ ሸክም ነው አይደል? ሸክም ነው ይመስላችኋል? ከዛ ሸክም ነው። አንድ ሰው መጀመሪያ ሲጾም ምን መሆን አለበት መሰላችሁ? እራት ይበላል አይደል? እራቱን በመጠን ሁሉ ነገር በመጠን ይሁላችሁ። ይህ ሜታቦሊዝም ሰውነታችን ምግብን ይቀበልና ከዛ ዳይጀስት ያደርጋል። ፈጣኑን ማለት ነው። ሲያደርግ በጣም ብዙ ከሰጠነ ብዙ ስራ ይሆንበታል። የምን ነው የምላችሁ? ይሄ ሳይንስ ብዙ ስራ ይሆንበትና ያለ አቅም የማያስፈልግ ነገር ሲፈጫድራል ይውላል። ከዛ ውስጥ ሰውነታችን የሚጠቀመው የተወሰነው ነው። ሌላው ምን ይሆናል? ትርፍ ነው። ምንም የማይጠቅም ማለት ነው። ከዛስ እንደገና ያ ያደረው ጠዋት እንደተቀመጠ ነው ሆዳችን። ጠዋት ተነስተን ደግሞ እንጨምርለታለን ሌላ ስራ። ከዛ ግን እንዲማያረግ ሰው በጠዋት ተነስቶ ኤክሰርሳይዝ አድርጎ የክርስቲያን ኤክሰርሳይዝ ምንድን ነው? ወጣው በመንገድ ቸፈር ማለት ነው። ስግደት ነው። ጸሎት። ከዛ ስግደት ስትሰግዱ በቃ ሜዳ ላይ ወጡ ፑሻፕ ከመስራት ተመስገን አምላክ እያሉ ብትሰግዱ አጋንንትን ትቀጠቅጡታላችሁ፣ ጉልበታችሁን ጤናማ ታደርጉታላችሁ። አሁን ብዙ ጊዜ የሚደክማችሁ ጉልበታችሁ ነው አይደል? የሚገለጥ ስገዱበት፣ ወገባችሁ ነው አይደል? የሚገለጥ ተመርኩበት። እግዚአብሔር ይሄን አድርጉ። ድሎትን ጥሏል፣ መከራን ውደዷል፣ መታገስን ቻሉት ወይም አግኙት፣ ገንዘብ አድርጉት። ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ብዙ ሰው እኛ ቅዳሴውን አሳጥሩልን ሁሉ የሚል ሰው እንኳን አሳጥሩልን። እንዴት አይነት ነገር! እንዲህ አይደለም። እኛ አባቶቻችን ቅዳሴውን ብቻ አይደለም ማለት ነው ቅዳሴ ቀድሰው ነው የሚኖሩ እና የነሱ ልጆች እንደሆን በምና ነው የሚታወቀው? ካልጸናን ማለት ነው። ይቀጥልና የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። የአምልኮ መልክ አላቸው ይላል። ክርስቲያን ነን ይላሉ፣ ኃይሉን ግን ክደዋል። ክርስቲያን ነን ይላሉ፣ ባለታቸው ማተባለ አንዳንድ ጊዜ ቤተክርስቲያን ይጣሉ፣ በዓመት አንድ ጊዜ ይደርሳሉ፣ ኃይሉን ግን ክደዋል። ከነዚህ ራቅ ነው የሚለው። እኛ እንደዚህ ካሉት እንድንራቅ የእግዚአብሔር ቤተሰቦች ክርስቶስ ሲመጣ እንዳያሳፍረን፣ ክርስቶስ ሲመጣ እንዳናዝን፣ በደስታ እንድንኖር ዘወትር የእግዚአብሔርን መምጣት በሕሊናችን በአእምሯችን ጽፈን እንኑር። ይህንን ካደረግን፣ ይህንን ከፈጸምን ግን እግዚአብሔር ሲመጣ ደስ ብሎን በሐሴት ሆነን ልጅ አባቷ ከሩቅ ከርሞ ሲመጣ ወደ አባቷ እጇን ዘርግታ ስትሮጥ በሕሊናችሁ አስቡት። እንዲያ ነው የምንሆንኛ። ቅዱስ ጳውሎስ ሁላችን እንወጣለን፣ እንነጠቃለን፣ እንቀበላለን ይላል። ተዘጋጅቶ መጠበቅ ማለት ይህ ነው። በቃ እግዚአብሔር ሲመጣ በደስታ የናፈቁት አባቴ መጣልኝ፣ ከዚህ ዓለም ሊያሳርፈን መጣ ይላል። በራእይ ምዕራፍ 22 መጨረሻ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍለው ዘንድ ዋጋ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ የመጨረሻውና የመጀመሪያውና የመጨረሻው እኔ ነኝ አለ። መቼ እመጣለሁ? በቶሎ እመጣለሁ።
ወደ ወዛት ለመድረስ ስልጣን እንዲኖራቸው በደጇም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ንስሐ የሚገቡ ማለት ነው። ልብሳቸውን የሚያጥቡ ምንድን ናቸው? ብፁዓን ናቸው። አምስቱ ውሾች ግን ዛሬ ሲነበብ ነበረ በቅዳሴ አትናቴዎስ ላይ ከዚያች ሀገር ወጥተው ይሄዳሉ። እኒህም ስራይን የሚያደርጉ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩና የሐሰትን ስራ የሚወዱ ሁሉ ናቸው ይላል። እነዚህ አምስቱ ውሾች ወደ ሲኦል የሚገቡ ናቸው። ሴረኛ፣ ሴራ የሚያደርጉ፣ መተት የሚመትቱ፣ የሚዋሹ፣ የሚሰርቁ እነዚህ ሁሉ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአክ ላከ። እኔ የዳዊት ዘርና ጽርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈሱና ሙሽራይቱ ና ይላሉ። የሚሰማ ና ይበል፣ የተጠማም ይምጣ፣ የወደደ ሕይወትን ውሃ እንዲሁ ይውሰድ። ሙሽራይቱና መንፈሱ ና ይላሉ። እስኪ እግዚአብሔር ሆይ ና በሉ እስኪ በሉ እስኪ ፈራችሁ? እስኪ እግዚአብሔር ሆይ ና በሉ። ደስ አይልም? እግዚአብሔር እኮ ነው ና ምንለው። እግዚአብሔር ሆይ ና ምንም አስፈልጋል። አሁን በደንብ አስቡት እሺ፣ ጌታችሁ ሁሉ አስቡት። እግዚአብሔር ሆይ ና ና ና፣ በቃ ሌላ ይምጣ፣ እግዚአብሔር ይምጣ። ከነ ቅዱሳኑ እሱ ብቻ፣ ከነ መላእክቱ እሱ ይምጣ። እሺ። እና ግን ሲመጣ ቅዱስ አንድ አውግስጢኖስ የሚባል ቅዱስ በዚህ በምዕራቡ ዓለም ቅዱስ ነው እና ጌታ ሆይ ና ና ና ብሎ ጸለየና ሲያስበው ና ብዬ ሲመጣ ምኑ ላይ ላደረገው ነው አለ። ና ብዬ ምን ላስቀምጠው ነው አለና ቀየረው ጸሎቱን። ጌታ ሆይ አለ። ልብ በሉ፣ ጥበበኛ ነው። ጌታ ሆይ ና ብዬ ጸልዬ ነበር፣ ግን ከምትመጣ ሳትመጣ መጀመሪያ ስራኝና አለ። ስራኝና ከዚያ ና። መጀመሪያ ስራኝ፣ መጀመሪያ አከናውነኝ፣ መጀመሪያ አሁን መጡ ምን ልሆን ነው? የት ላይ ላስቀምጠው ነው አለ። ስለዚህ መጀመሪያ ምን በለኝ? ስራኝ በሉ እስኪ። በንስሐ ስራኝ፣ በእምነት ስራኝ፣ በሃይማኖት አጽናኝ፣ ለአንተ የተገባው አድርግ፣ ሰውነት ቤተ መቅደስን አንሳው፣ ከዚያ ና፣ ከፈለግ በሞት ና፣ ከፈለግ አንተ እስከ መጨረሻው ና፣ ዓለምን ለማሳለፍና እኔንም ለመውሰድ ና። ይሄንን ብለን እግዚአብሔር አምላካችንን እንጠይቀው። እሺ፣ ንስሐ ግቡ፣ ከቤተ ክርስቲያን አትለዩ። ወስብሐት ለእግዚአብሔር። በመምህራችን ላይ አድሮ ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችንም ቃለ ሕይወት ያሰማልን፣ ቃለ ሕይወት